ሃይማኖትን የፈጠረው ኢጎ ነው ስል ሃይማኖት ጉዳት አለው ወይም ደግሞ የሰው ልጆች ሃይማኖት መከተል የለባቸውም ወይ ደግሞ ሃይማኖት አይጠቅምም ለማለት ፈልጌ አይደለም። እያልኩ ያለሁት ምንድን ነበረ? ሃይማኖቶችን ክሬት ያደረጋቸው ፈጣሪ አለ። ፈጣሪ የትኛውንም ሃይማኖት ክሬት አላደረገም። አሁን ወደ 6000 ፕላስ ዋና ሜጀር የሚባሉ ሃይማኖቶች እንዳሉ እንደና ይሄ አብርሃሚክ ሪሊጅን የሚባለው ለምሳሌ እስልምናን፣ ክርስትናን፣ ሂንዱ ይህን በአንድ ላይ የያዘው አብርሃሚክ ሪሊጅን እንደዚህ ደመር እያደረገ ስንቆጥር ወደ 6000 ፕላስ ሃይማኖቶች አሉ። በእምነት ደረጃ ደግሞ ከተመለከተን ወደ 48000 እና ከዛም በላይ ፕላስ የሆኑ እምነቶች አሉ። እነዚህ ከነዚህ መካከል አንዱንም እምነት አንዱንም ሃይማኖት ፈጣሪ ኢቭን የሰው ልጆች እንኳን አንድም እምነት አንድም ሃይማኖት ፈጥረው ያውቁ። ሃይማኖትንና እምነትን ወደ ምድር ያመጣው የፈጠረው ኢጎ ነው። ኢጎ ማለት ምን ማለት ነው? ልክ በኤከርት ቶሌ ዘ ኒው ኦርዝ የሚለው መጽሐፍ ላይ እንዳስቀመጠው ሐሳባዊ የሆነ ውዥንብር ነው የሚለው። ውዥንብር ማለት አለማስተዋል ማለት የማስተዋል ተቃራኒ ማለት። አንድ ሰው ሲያስተውል ከኢጎ ነፃ ይሆናል። ማስተዋል ደግሞ በቃል ግልጽ ነገር አለ። ወደ ውስጥ የምንገባበትና ስቲል ሆነን ተረጋግተን ኤክስፒሪየንስ የምናደርገው ነገር ነው። ከማስተዋል ውጭ የሆነ ነገር፣ በሐሳብ የተዋቀረ ነገር፣ በትምህርት የተገኘ ነገር፣ እውቀት ቤት የሆነ ነገር በጠቅላላ ኢጎ ነው። ሃይማኖትን የፈጠረው ሰው አይደለም፣ ፈጣሪም አይደለም። በሰው ላይ ያደረው ሰውን የሸፈነው ሰውን የሸሸገው ኢጎ ነው። ኢጎ የሚለው ቃል ሆሊውድ አካባቢ ፐርሶና ይሉት። ፐርሶና ማለት ሊትራሊ ማስክ ማለት። ፐርሶና ከሚለው ቃል ደግሞ ፐርሶናሊቲ የሚል ቃል ይወሰዳል። ፐርሶናሊቲ ማለት ደግሞ ስብዕና ማለት ነው። የሰው ልጅ ትምህርት ማለት ነው ደግሞ የስብዕና። ምክንያቱም ስንወለድ ስብዕና ነበረ። የተወለደው ጨቅላ ህፃን ጥሩ ነው፣ መጥፎ ነው፣ አዛኝ ነው፣ ጨካኝ ነው አይባልም። የተወለደ ጨቅላ ህፃን ፖቴንሻል ነው። እያደገ ሲመጣ ግን ፐርሶናሊቲ ወይም ፐርሶና ይኖረዋል። ማስክ ይሆናል። ያ ማስክ ኢጎ ነው። ያ ማስክ ወይም ያ ኢጎ ሃይማኖትን ፈጠረው፣ ተንከባከበው፣ አሳደገው፣ አስተማረው፣ ሰበከው። አሁን ደግሞ አቋም ይዞ ይከራከራል። ስለዚህ ሁሉም የሃይማኖት ጋር ግንኙነት ያላቸው ማንኛውም ሰው ሃይማኖት ጋር ግንኙነት ያለው የሚማር ይሁን የሚያስተምር ትሩ ሰልፍ ሆኖ ሳይሆን የሚማረው ወይም የሚያስተምረው እንደ ሰከንድ ሰልፍ፣ እንደ ፎርስ ሰልፍ፣ እንደ ፐርሶናሊቲ፣ እንደ ኢጎ ሆኖ ነው እያደረገ